ቀዳማይ ሚኒስትር አብይ አሕመድ ቀይሕ ባሕሪ ናይ ኢትዮጵያ እንኮ ትንፋስ ምዃኑ ንኣባላት ቤት ምኽሪ ኣብ ዝሃቦ መብርሂ ገሊጾም። በመሰረት ተቀዳማይ ሚኒስትር ነቲ ወደብ ብዝምልከት ኣብ ዝሃቦ መብርሂ መላእ ህዝቢ ኢትዮጵያ ሃገራት ቀርኒ ኣፍሪካ ከምኡን ኩለን ሃገራት ኣፍሪካ ምዕራባውያን ሃገራት እዚ ሓቀኛ ድሌትን ጸገም ኢትዮጵያን ምዃኑ ክርድኦ ንደሊ ክብል ገሊጹም። ኢትዮጵያ ቅድሚ ኣስታት 30 ዓመት ወናኒት ክልተ ወደባት ብምንባራም ብዝሒ ህዝባ ድማ ኣስታት 46 ክሳብ 47 ሚሊዮን ህዝቢ ከም ዝነበረን በጠቕላላ ውሽጣዊ እቶት ከዓ ካብ ኣስታት 12 ክሳብ 13 ቢልዮን ዶላር ከም ዝነበረን ኣዘኻኺሩም። ድሕሪ 30 ዓመት ዋንነት ክልተ ወደባት ናብ ደረጃ ንግዳዊ ኣጠቓቕማ ወደባት ከም ዝወረደ ተቒሱም። እዚ ኩሉ ክኸውን እንከሎ ድማ ካብ ክልተ ወደብ ሓደ ወደብ ጥራይ ሒዝና ተሪፍና ይብል። በቀሊሉ ኃይል ባሕሪ ክነቀውም እንከለናኮ በተዘዋሪ መንገዲ ባሕሪ ንደሊ ያለና ማለት ይኽብል ጠቒሱም። ድሕሪ ዝተወሰነ ግዜ ኣብ መንጎ ኢትዮጵያን ኤርትራን ግጭት ምስ ተላዕለ ካብ ክልተ ወደባት ናብ ሓደ ወደብ ጥራይ ምጥቃም ኣወሪዱም። ቀይሕ ባሕሪ ዘየድልዮ ክፋል ዓለም ከም ዘየለ ዘመልከተ ቀዳማይ ሚኒስትር ኢትዮጵያ ነዚ ሕቶ ንኽልዓል ሕፍረት ክህሉ ከም ዘይብሉ ስሚሩሉም። ጉዳይ ወደብ ከም ሓድሽ ጉዳይ ዘልዕሉ ከም ዘለውን ልኡላውነት ጎረባብቲ ሃገራት ዝጎድኡ ኣምሲሎም ዝመስሉ ከም ዘለውን ኣብርሂዎም። ኢትዮጵያ ግን ልኡላውነት ዝኾነት ሃገር ወሪራ ክትጉድእ ድሌት ከም ዘይብላ ገሊጹ። ንኣብነት እቲ ዓብዪ ግድብ ህዳሴ ኢትዮጵያ ንማንም ንምጉዳእ ዘይኮነስ ንባዕልኻ ንምርባሕን ንኻልኦት ጎረባብቲ ሃገራትን ምሕጋዝን ዝተሃንፀ ምዃኑ ምፍላጥን ምርዳእን ከም ዘድሊ ገሊጹ። ቀይሕ ባሕሪ ከም ግድብ ህዳሴ ብተመሳሳሊ መንገዲ ክውዕል ምዃኑ ምርዳእ ከም ዘድሊ ኣመልኪቱም። ኢትዮጵያ ካብ ሕጊ ወፃኢ ዘይምኽንያታዊ ጠለባት ኣየቕረበትን። ኣብ ጎረባብቲ ሃገራት ተኹሲ ክትኩስ ድሌት የብላን። ብመዳይ ሕግን ንግድን ግን ንዝትየሉ ክብል ገሊጹ። ኣሕዋት ሃገራት ንሕቶ ኢትዮጵያ ሰሚዖም መፍትሒ ክሰርሓሉ ከም ዘለዎም ኣመልኪቱም። ንኢትዮጵያ ጥራይ ዘይኮነስ ንሳዕቢ ነቲ ጸገም ኣብ ሃገሮም እንተመጺኡን እንኮላ ይኽብል ገሊጹ። ኢትዮጵያ ግጭት ነዚ ክገብር ከም ዘይትደሊ ብምጥቃስ ጎንፂ ከይፍጠር ብምዝራብ ጸገማትና ብሓባር ክንፈትሕ ንጽውዕ ኢሉ። መንግስታት ዓለም ን120 ሚልዮን ህዝቢ ንጥሜት ንሽግርን ፋሕፋሕ ከይቃላዕ መፍትሒ ንምርካብ ክሕግዙ ይግባእ ኢሉ። ካብዚ ወፃኢ ዘሎ ኣማራፂ ግን ንግዚኡ ከይሰርሕ ከም ዝኽእል ይገልጽ። ኣብዚ ጉዳይ እዚ ኩሉ ሰብ ብቕንዕና ልቢ ክተሓባበሩን ተማሕፂኑ። እዚ ጉዳይ ብከምዚ እንተዓሪጉ ንዝመጽእ ወለዶውን ዝቕጽል ከም ዝኾነ ብምግላጽ ኣብ ዙርያ ቀይሕ ባሕሪ ክንሰማዕ ንደለና ኢሉ። ዝኸበርኩም ተኸታተልቲ ንሙሉእ ትሕዝቶ ብኣምሓርኛ ንኣባላት ቤት ምኽሪ ዝሃቦ መብርሂ ከም ዝኽተል ሙሉእ ቪድዮ ቀሪብናልኩም ኣለና። ሰናይ ምክትታል። ወደብ በሚመለከት ብዙ አይነት ንግግሮች፣ ትንበያዎች፣ ሴራዎች፣ ትንተናዎች ተደርገዋል። የተከበረው ምክር ቤት መላ ኢትዮጵያ ሕዝብ በአፍሪካ ቀንድ ያሉ ሀገራት የአፍሪካ ወንድሞቻችን የምዕራቡና የምስራቁ የዓለም ክፍል ያሉ ሀገሮች እንዲገነዘቡ የምፈልገው የኛን እውነተኛ ፍላጎትና የኛን ችግር ነው። እንዲያስበው ነው እንትን ቦታ እንትን ብለዋል ሳይሆን የኛ ፍላጎት ይሄ አሁን ዛሬ የምናገረው ነው። በዚህ ጉዳይ ሁሉም በቀና ልብ ተባባሪ እንዲሆን አደራ ማለት እፈልጋለሁ። አንደኛ የዛሬ 30 ዓመት ገደማ ኢትዮጵያ የሁለት ወደብ ባለቤት ነበረች። የዛሬ 30 ዓመት ገደማ ኢትዮጵያ ሁለት ወደብ በነበራት ጊዜ 46-47 ሚሊዮን ገደማ ህዝብ ነበራት። ኢትዮጵያ በዛ ጊዜ 10-12-13 ቢሊዮን ዶላር ጂዲፒ ነበራት። አሁን ያለንበትን በኋላ መጣበታል። ከ30 ዓመት በኋላ ከሁለት ወደብ ባለቤትነት ሁለት ወደብ በንግድ ህግ መጠቀም ወደምትችልበት ደረጃ ዝቅ አለች። ቢያንስ አሰብንና ጅቡቲ በገንዘቧ በንግድ ህግ በስምምነት መጠቀም ወደምትችልበት ዝቅ አለች። ከተወሰነ ጊዜ በኋላ ኢትዮጵያና ኤርትራ መካከል ግጭት ሲያጋጥም አንደኛው ቀረና ወደ አንድ ወደብ ዝቅ አለ፣ ወደ ጅቡቲ። ጅቡቲን በሚመለከት የጅቡቲ መንግስትና ህዝብ
ለኢትዮጵያ እድገት ያደረገው አስተዋጽኦ ብቻ ሳይሆን ወደቡን ባሻን መንገድ እንድንጠቀም የጅቡቲ ህዝብና መንግስት ላደረገው ድጋፍ የኢትዮጵያ መንግስትም ህዝብም እውቅና ይሰጣል። ከጅቡቲ መንግስትና ህዝብ ምንም አይነት ጥርጣሬም ስጋትም የለንም። ነገር ግን የኛን ፍራቻ ጅቡቲዎችም ሌሎችም እንዲገነዘቡት እንፈልጋለን። የዚህ አካባቢ ጂኦፖለቲክስ ተበላሸ። ለምሳሌ ትላልቆቹ ሀገራት አንዳንዴ ሲጨቃጨቁ በሚዲያ ሲጣሉ እኛ እንደነግጣለን። ኬንያ እንደኛ ላደነግጥ ትችላለች፣ ታንዛኒያ ላደነግጥ ትችላለች፣ ደቡብ አፍሪካ ላደነግጥ ትችላለች። እኛን የሚያስደነግጠን ምንድነው? አንድ ወደብ ነው ያለን። የጅቡቲ መንግስትና ህዝብና መንግስት ወንድማችን ነው፣ ችግር የለም። ግን ትላልቆቹ ቢጣሉ ጅቡቲ ላይ ካምፕ ስላላቸው ድንገት ቢተዋኮሱ የኛ ቦቴዎች ነዳጅ ሊያመጡ አይችሉም። የጅቡቲ መንግስት እየፈቀደ የጅቡቲ ህዝብ እየፈቀደ እኛም ፍላጎት እያለን በሌሎች ግጭት ምክንያት ለአንድ ሳምንት ነዳጅ ባይኖር አስቡት፣ ማዳበሪያ ካልገባ አስቡት። አንድ ሰሞኑን ከየመን ሚሳኤል ይተኮሳል፣ ዩኤቪ ይተኮሳል ይባላል፣ ሰምታችኋል። በየመንና ጅቡቲ መካከል ያለው ርቀት 28 29 30 ኪሎ ሜትር ነው። የሲዩ ስፋት በጣም ቅርብ ነው። እዛ ያሉ ኃይሎች ወደዚህ ካምፖች ፍለጋ ቢተኩሱ እኛ ወደብ አክሰስ ማድረግ አንችልም። ይሄ የጅቡቲ መንግስት ህዝብ የሚያደርግብን ጫና ሳይሆን የጂኦፖለቲክሱ መሳከርና አንዳንድ ኃይሎች በርቀት መተኮስ በርቀት መግደል አቅም ስለፈጠሩ እኛ ያ ነገር ቢያጋጥም 120 ሚሊዮን ህዝብ ምን እናደርገዋለን? ጭንቀታችን። ምርጫ የለንም፣ ያለን አማራጭ አንድ ነው። ይሄንን ቸል ማለት ጥሩ አይደለም። የኢትዮጵያ ህዝብ እኮ አልሸባብ ሶማሊያን አስቸግሯል አፍርሷ ብሎ ልጆቹን ልኮ እየሞተ እኮ ነው። ኢትዮጵያ ተቸግር ያለው ስትል ወንድም ጎረቤቶች ደግሞ ችግርሽ ምንድነው ብሎ ማድመጥ መወያየት ጠቃሚ ይመስለኛል። ለምን ያላችሁ እንደሆነ ባለፉት 20 ዓመታት የኢትዮጵያ ኢምፖርት ኤክስፖርት በ20 እጥፍ ቫልዩ አድጓል። በ20 እጥፍ ፖፑሌሽን 120 ፕላስ ገብቷል። ኢኮኖሚያችን ከ12 ቢሊዮን 160 ቢሊዮን አልፏል። ኢኮኖሚ እያደገ ፖፑሌሽን እያደገ በዚያ ልክ ደግሞ ወሳኝ የኢኮኖሚ አውድ የሆነው ነገር እያነሰ ከሄደ የጊዜ ጉዳይ እንጂ ችግር ያመጣብናል። እና እንወያይበት እንመካከርበትና በቢዝነስ ህግ እንስራው ነው። በነገራችን ላይ ቀይ ባህር ያስፈልገናል ኢምፖርታንት ነው የማይል ዓለም አለ እንዴ? ከምስራቅ ጫፍ ከምዕራብ ጫፍ ያስፈልጋል እኮ እዚህ ያሉ ሰፈራችን። ምን ነው እኛ ስንፈልገው ነውር ሆነ? ያስፈልገኛል ብሎ የማይረባረብ ዓለም በሌለበት ሁኔታ ውስጥ ደሃናችሁና አይመለከታችሁም ካልሆነ በስተቀረ ቀይ ባህር ያስፈልጋል ብሎ የማይጠብቅ የባህር ላይ ወንብድና አደጋ ብሎ የማይጠብቅ ዓለም የለም። እኛ ደግሞ ብቸኛ መተንፈሻችን ነው። ይሄ ጉዳይ አዲስ ጥያቄ አድርገው የሚያወሩ ሰዎችም አሉ። አሁን ነው አጀንዳ ነው ምናምን እያሉ አይ ቲንክ የባህር ኃይል ስንገነባ አልነበሩም መሰለኝ ሰዎች፣ ወይ ዩቲዩብ አልነበራቸውም። የባህር ኃይል ስንገነባ እኮ ሌላ አጀንዳ የለንም፣ ባህር እንፈልጋለን ነው። ግልጽ እኮ ነው አጀንዳው። ያኔ ዩቲዩብ ያልነበረው አሁን ዩቲዩብ ፈጥሮ ይሄ ጊዜያዊ አጀንዳ ነው ምናምን አጀንዳ ነው ቢል ትክክል አይደለም። ሁለተኛ ደግሞ የኤርትራን ሉዓላዊነት ለመዳፈር ነው የሚሉም አሉ። እኛ የህዳሴን ግድብ የሰራነው የሱዳን ሉዓላዊነት ለመዳፈር ነው እንዴ? እንደዛ ይታመናል? እኛ ህዳሴን ያለማነው ኢነርጂ ለማምረት ውሃውን ለወንድሞቻችን ለክተን አመቱሙ ለመላክ ነው። ህዳሴ ለግብጽም ለሱዳን ለኢትዮጵያም ሲሳይ እንዲሆን ነው የምንፈልገው እንጂ እነሱ እንዲጎዱ አንፈልግም። ቀይ ባህርም እንደዚሁ ማለት ነው። የማንንም ሉዓላዊነት የመንካት ፍላጎት የለንም። ማንንም የመውረር ፍላጎት የለንም። በቢዝነስ ህግ ግን የማያወላዳ ምርጫ እንፈልጋለን። ይሄ ከኛ በላይ መጨነቅ ያለባቸው ወንድሞቻችን ናቸው። ለምን ባለፉት ጥቂት ወራት ከሳውዲ አረቢያ 130 ሺህ የሚጠጉ ኢትዮጵያውያን በህገወጥ መንገድ ሄዱ መልሰናል። ሰምታችኋል።
ሳውዲ መጨነቅ አለባት። ይሄ ጉዳይ ካልተፈታ ግማሽ ሚሊዮን ሊደርስ ይችላል። በጣም ብዙ ህዝብ ነው ያለው። ታንዛኒያ በሺህ የሚቆጠር እስረኛ ተፈቶ መጥቷል። ታንዛኒያ መጨነቅ አለባት። ይሄ ጉዳይ ካልተፈታ በሺህ ሳይሆን በመቶ ሺዎች የሚቆጠር ሰው ሊሄድ ይችላል። ደቡብ አፍሪካ መጨነቅ አለባት። ህገወጥ ሰዎች ይመጡብኛል እያለች ነው። ይሄ ጉዳይ ካልተፈታ በሚሊዮን ሊሄድ ይችላል። ይሄ 120 ሚሊዮን ህዝብ ነው። ከቸገረው ከራበው ነራጅ ከሌለ አይሞት መቼም ይሞክራል። ለምሳሌ 5 ሚሊዮን ኤርትራ፣ 5 ሚሊዮን ጅቡቲ፣ 5 ሚሊዮን ሶማሌ ቢሄድ መሸከም ይቻላል? ከባድ ነው? ቀላል ነው ይሄ ነገር? አይቻልም። እና ወንድሞቻችን በከፋ መንገድ ከማየት ቁጭ ብሎ አጀንዳውን መነጋገር፣ በቢዝነስ ህግ ማየት ጥሩ ነው። እኛ ግጭት አላልንም። ግጭት እንዳይመጣ እንነጋገር ነው ያልነው። ረሃብማ የማያመጣው ጉዳይ አለ እንዴ? ሰው ከተራበ መጥፎ ነው፣ ራሱን ይበላል። ነው ወደ ረሃብ እንዳንሄድ፣ ወደ ችግር እንዳንሄድ ተረዱን ነው ያልነው። የዓለም መንግስታት፣ የአሜሪካ መንግስት፣ የቻይና መንግስት፣ የአውሮፓ መንግስታት፣ የሚድል ኢስት አረብ ሀገራት መንግስታት፣ የአፍሪካ መንግስታት ኢትዮጵያ ያልተገባ ጥያቄ ከህግ ውጪ ከቢዝነስ ውጪ እናም ሰላም ከሚያረጋግጥ መንገድ ውጪ ጠይቃ ከሆነ ያነጋግሩንና እረፉ ይበሉን፣ እንተዋዋለን። ግን እንወያይ ነው ያለው። እንወያይ፣ እንነጋገር። ይሄ ጉዳይ በ2030 ኢትዮጵያ 150 ሚሊዮን ትገባለች። ሰው እያደገ ነው የሚሄደው፣ ኢኮኖሚ እያደገ ነው የሚሄደው። ጣጣ እንዳያመጣና ልጆቻችን እንዳያባላ አሁን መፍትሄ እናበጅለት ነው ያለው። ይሄ ደግሞ ለኢትዮጵያውያን አንድ ቆንጆ ትምህርት አለ። በንጉሱ ዘመን መጨረሻ አካባቢ የኤርትራና የኢትዮጵያ ስምምነት ኮንፌዴሬሽን ነበረ እና ንጉሱ ያኔ በነበረው እምነትና ሐሳቤ ያኔ የነበረው መንግስት ኮንፌዴሬሽኑ አያስፈልግም፣ እኛ እንሻላለን፣ እኛ ጠንካራ ነን ብሎ ፌዴሬሽኑን ቀደደው። ያኔ ጠንካራና ኃያል የነበረው መንግስት ወድቆ የተቀደደበት ኃይል ደግሞ የለም ብሎ ታግሎ ዘመናት ቢፈጅም ኤርትራ ሀገር ሆነች። ይሄ የትናንትና ማስታወሻችን ነው። አሁን እንወያይበት ካል ናቅ የሚያረግ ሰው ካለ ልክ እንደ ኮንፌዴሬሽኑ አላቅ የሚያጋጥመውን ነገር በውይይት ካልተፈታ፣ በንግግር ካልተፈታ፣ በቢዝነስ ካልተፈታ ምን ሊያጋጥም እንደሚችል መገመት አይቻልም። ግን ኢትዮጵያ ወደ ኤርትራ፣ ወደ ሶማሌ፣ ወደ ጅቡቲ፣ ወደ ኬንያ ወይም ወደ ሌላ ጎረቤቶቻችን አንድ ጥይት የመተኮስ ፍላጎት የላትም። በሉዓላዊነታቸው ጥያቄ የላትም። እያልን ያለነው በአፍሪካ ምርጥ አየር መንገድ አለን፣ እሱን ንጋራና ውሃ አጋሩን። በአፍሪካ አንደኛውን ግድብ ገንብተናል፣ እሱን ንጋራና አጋሩን። እናንተም ችግር አለባችሁ ኢኮኖሚ፣ እኛም ችግር አለብን፣ ተያይዘን እንደግ ነው ያልነው። አየር መንገድን ንጋራ ማለት እንዴት ጦርነት ሊሆን ይችላል? ህዳሴ ግድብ እኮ ስሙ ራሱ ኩራት ነው፣ እንኳን ልትጋራው ቀርቶ በስንት መከራት የገነባነው ጉዳይ ነው። እሱንም ቢሆን እንጋራ፣ ግድ የለም ፍሬሽ ውሃ እንጋራ ነው እየተባለ ያለው። ይህንን ጉዳይ በሰከነ መንገድ በሰላማዊ መንገድ መወያየት ጥሩ ነው። ደግሞ የሚገርመው ሁላችንም እዚህ አካባቢ ድሃዎች ነን። በትክክል ምግብ ልናመርት አልቻልንም። ተረባርበን እንደግ ሲባል ያልቻል፣ ጦርነት ሲባል ምንችል ልንሆን አንችልም። በነገራችን ላይ ኢትዮጵያ በጦርነት ስጋት የለባትም። ከጎረቤቶቻችን የሆነ ኃይል ተነስቶ ኢትዮጵያን ሊመታ ይችላል የሚል ስጋት የለብንም። ኢትዮጵያን የመታደግ ከበቂ በላይ አቅም አለን እኛ። ግን እኔ የምፈልገው የኢትዮጵያ ሕዝብ የሚፈልገው የኢትዮጵያ መንግስት የሚፈልገው እናንተ የምትፈልጉት ኢትዮጵያ ላይ ሰላም ብቻ ሳይሆን ሶማሌም ሰላም እንዲሆን ነው። ለዛ ነው ሰው ልከን የምንሞተው እኮ። ኬንያ ሰላም፣ ሶማሌ ሰላም፣ ጅቡቲ ሰላም፣ ሁሉ ሰላም ሲሆን ነው የኛ ሰላም ይረጋገጥ። ፖርት በሚመለከት ኤርትራ በነበረኝ ጉዞ ምጽዋን ጎብኝቻለሁ፣ አሰብን ጎብኝቻለሁ። ኬንያ በነበረኝ ጉዞ እንደምታስታውሱት ላሙን ጎብኝቻለሁ። ጅቡቲ በነበረኝ ጉዞ የጅቡቲን ወደብ እንደዚሁ ጎብኝቻለሁ። ያልጎበኘሁበት ያልተነጋገርኩበት
ያልጠየቅኩበት ጊዜ የለም። አዲስ አጀንዳ እንዳይመስላችሁ ማለት ነው። ሁሌ ያስጨንቀኛል ይሄ ጉዳይ። አንድ ቀን የሆነ ነገር ተፈጥሮ ልጆቻችን መድኃኒት አጥተው አይናችን እያየ እንዳይሞቱብን እንሰጋለን። መድኃኒት ለምንና ገዝተን የምናመጣ ነዳጅ ለምንና ገዝተን የምናመጣ ሀገር ችግር ካጋጠመ ከወዲሁ አስበን ፕሮአክቲቭሊ መፍትሄ እናበጅ ሲባል ከጦርነት፣ ከግጭት፣ ከወረራ፣ ከሉዓላዊነት ጋር መያያዝ የለበትም እና ማንንም አንኖርም። የመኖር ፍላጎት የለብንም። ረሃቡ ሳይመጣ ችግሩ ሳይመጣ መከራው ሳይመጣ ተወያይተን መፍትሄ እናበጅ ነው ያልነው። ችግሩ ከመጣስ ህግ አይሰራም። ያኔ ረሃብ ከመጣ ምን ህግ አለ? እኛ ምግብ ማስገባት ችግሩን ከራበን የሚይዘን ህግ አይኖርም። ያገኘነውን በልተን ሰርቫይቭ እናደርጋለን። ይሄ የሰው ልጆች ሁሉ ባህሪ ነው። ያ ሳይመጣ ግን ቀድሞ መነጋገርና ህጋዊ መፍትሄ ማበጀት ጠቃሚ ይመስለኛል። የዓለም መንግስታትን ከዚህ አንጻር 120 ሚሊዮን ህዝብ ደሃ ሀገር በዚህ ምክንያት ለረሃብ ለችግር እና ለመበተን እንዳይጋለጥ ትርፍ ጠይቀን ከሆነም አስተካክለው በህግ አግባብ መፍትሄ እንድናገኝ ማገዝ አለባቸው። ማራገብ ሳይሆን ማገዝ አለባቸው። ያ ቢሆን ለሁሉም ይበጃል ብለን እናስባለን። የኛ ፍላጎት ግን ኢስተርን አፍሪካ ላይ ያሉ ሀገራት ወደፊት አሁን ያለውን አርቲፊሻል ቦርደር እየቀነሱ ቢያንስ የጋራ ዲፕሎማሲ፣ የጋራ ሰራዊት፣ የየግል ባንዲራ ቢኖረንም የየግል አርሚ አያስፈልገንም። የሶማሌ፣ የኢትዮጵያ፣ የጅቡቲ፣ የኤርትራ ወታደር መቀመጥ ያለበት ኮስታል ላይ ነው፣ በኢንዲያን ኦሽን እና በቀይ ባህር ላይ ነው። እዚህ መሃል ፖሊስ እንዲበቃ ብናደርግ ምናድገው። ለዚህ ትብብር አብሮ ለማደግ መዘጋጀት፣ ማሰብ፣ መምከር ለሁላችን የሚያስፈልግ ይሆናል። ከዚህ ውጭ ያለው አማራጭ ለጊዜው ይመስለናል እንጂ አያዋጣም እና እኛ የምንፈልገው ሰላም፣ እድገት፣ ብልጽግና፣ የጋራ ውይይት ነው። ይሄን የምታምኑ ወንድሞቻችን በማንኛውም ቦታና ጊዜ በዚህ አጀንዳ ለመነጋገር ዝግጁ ከሆናችሁ በእኛ በኩል ፍላጎታችን ከፍተኛ መሆኑን በዚሁ አጋጣሚ ልገልጽ እፈልጋለሁ። የተከበረው ምክር ቤት ባለፈውም ተወያየ ነው። አሁን ደግሜ የማነሳው የምንወረው የለም፣ የምንወጋው የለም። በጥያቄው ግን አናፍርም። ምክንያቱም የልጆቻችን ህይወት መታደግ አለብን። ለዛ ነው የብልጽግና የ10 ዓመት የ20 ዓመት እቅድ የምንለው። ይህን ጥያቄ ማንሳት እንደ ወንጀል የሚያስቡ ሰዎች ቢያስቡበት ጥሩ ነው። ሁለተኛውና የመጨረሻው ጉዳይ ከወደብ ጋር ተያይዞ አሁን ወደብ ጦርነት ምናምን እያሉ ሴራ የሚተነትኑ ሰዎች ከተቻለ በጽሁፍ ያድርጉት። ምክንያቱም በቪዲዮ እንደዚህ አውርተው በኋላ ነገሩ ሲሳካ በልጆቻቸው ፊት ማፈሪያ እንዳይሆኑ ሰጋለሁ። አመሰግናለሁ።